የኢትዮጵያ ፊልምና ቲያትር ታሪክ ሲነሳ የተወዳጁ አርቲስት ነጻነት ወርቅነህና የአስናቀ ንጉሴ ስም አብሮ ይነሳል። ከ30 ዓመታት በላይ የዘለቀውና ፒያሳ ላይ ከሚገኝ አንድ የጁስ ቤት የተጀመረው የእነዚህ ሁለት ከያንያን ጓደኝነት በአንድ ሳምባ እንደመተንፈስ የሚቆጠር እጅግ ጥልቅ ትስስር ነበረው። አስናቀ ስለ ጓደኛው ሲናገር ነጻነት እጅግ ሩህሩህ፣ ለሰው አዛኝና ያገኘውን ሁሉ ለወዳጆቹ የሚያካፍል ልዩና ቅን ሰው እንደነበር ይመሰክራል። ከሁሉ በላይ ደግሞ አስናቀ ስለ ሰርጉ ያወሳው ታሪክ ልብ የሚነካና ፈገግ የሚያሰኝ ነው። አስናቀ ከሐረር ሲመለስ ካጋጠመው ከባድ የመኪና አደጋ በታምር ከተረፈ በኋላ ለማግባት ሲወስን የሰርጉን ሙሉ ወጪና ዝግጅት የሸፈነው የልብ ጓደኛው ነጻነት ወርቅነህ ነበር። ፒያሳ በሚገኘው አዲስ አበባ ሬስቶራንት በተዘጋጀው በዚህ ሰርግ ላይ ነጻነት አዳራሹን ከማዘጋጀት ምግብና መጠጥ ከማቅረብ ጀምሮ የመድረክ መሪ በመሆን ሰርጉን በድንቅ ሁኔታ ደግሶለታል። አስናቀ ይህንን የማይረሳ ውለታ ሲያስታውስ ሁሉንም ነገር የሸፈነውና ያደረገው ነጻነት ነው፣ እኔ ያመጣሁት ሚስት ብቻ ነው በማለት የጓደኛውን ታላቅነት በፈገግታና በአድናቆት ተናግሯል። እውነተኛ ጓደኝነት ማለት እንዲህ በክፉም በደጉም አብሮ መሆንና አንዱ ለሌላው መቆም ነው። የቤተሰብ ጨዋታ ፕሮግራምን ለአስናቀ ቢሰጠው እላለሁኝ። ለምን አልኩኝ? የአስናቀና የነጻነት የቀልድ ወዝ ተመሳሳይ ነው። ሁለቱም ተመሳሳይ የቀልድ ለዛ አላቸው። ፕሮግራሙን በፓሽንና አደራ ከነውዙ ያስቀጥለዋል ብዬ አምናለሁ። መታሰቢያነቱን በደንብ ይጸናል። ነጻነትና አስናቀ የ30 ዓመት ወዳጅነት አላቸውና የጨዋታውን ስሜት በደንብ ያስቀጥለዋል። ማለት እንደማንኛውም ሰው የራሳችን እኮ ሲቹዌሽን ይኖረናል። ጉዳዩ እዛ ውስጥ ነው። እንግዲህ ያው እንደ ተማረ ሰው ስታስበው ትንሽ ኮምፕሌክሲቲው ይታያል። አቶ ትዝታው ሳሙኤል ከሀገር እንዳይወጣ እግድ ተጣለበት። በ3 የተለያዩ ወንጀሎችም ክስ ቀርቦበታል። ቀደም ሲል ቅድስት ቤተ ክርስቲያንን በተለያዩ ጊዜያትና ሁኔታ ከአሜሪካ ሆኖ በሚዲያ ሲሳደብ የነበረው አቶ ትዝታው ሳሙኤል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እንደከሰሰችውና ከሀገር እንዳይወጣ እግድ ተጥሎበት ሳለ በመንግሥት ተቋማት ውስጥ ካሉ አካላት ጋር በመመሳጠር የፍርድ ቤቱን እግድ በመጣስ ከሀገር እንዲወጣ አድርገውት እንደነበር ይታወሳል። ግለሰቡ በመንግሥት ተቋማት ውስጥ ባሉ አካላት በመተማመን ድጋሚ ወደ አገር የገባ ቢሆንም የቅድስት ቤተ ክርስቲያን የሕግ መምሪያ ስር ባለው የሕግ ባለሙያዎች አብይ ኮሚቴ ጥረት እንዲሁም በብፁዓን አባቶች ጥብቅ ክትትል ከሀገር እንዳይወጣ የተሰጠው የእግድ ትዕዛዝ እንዲጸና ሆኗል። በዚህ እግድ መሠረት በተደጋጋሚ ከሀገር እንዳይወጣ ተደርጎ ከኤርፖርት እንደተመለሰ የደረሰን መረጃ ይጠቁማል። ይህ ብቻም ሳይሆን በአገር ውስጥ ያሉ በስሙ የተከፈቱ የባንክ አካውንቶችም መታገዳቸውን ጉዳዩን ከያዙ ሕግ ባለሙያዎች ለማወቅ ችለናል። አቶ ትዝታው ሳሙኤል በአሁኑ ሰዓት የቀረበበት ክስ እመቤታችንና ቅዱሳንን በመሳደብ፣ ቅዱስ ታቦትን በማንቋሸሽ፣ አባቶችን በመሳደብ፣ የቤተ ክርስቲያኒቱን መጻሕፍትን በማብጠልጠልና በሌሎችም ወንጀሎች ላይ ሲሆን የጥላቻና ሐሰተኛ መረጃ ስርጭትን ለመከላከል በወጣው አዋጅና በሌሎችም ሕጎች መሠረት ተደርጎ የተለያዩ ክሶች ቀርበውበታል። ቤት በመገኘት የክስ ሂደቱን እየተከታተልን ቀጥተኛና ትክክለኛ መረጃ የምናደርሳችሁ ይሆናል። ሌላው ይቅርና አልሰማሁም ያለውን እኔ ከሱ ነው የሚጀምረው። የትዝታውን ፕሮግራም ሰምቼው አላቅም ሰው ነው የሚነግረኝ ያለው ውሸታም እንደሆነ መቼም ውሸቱን ሰዎች ሁሉ ሰሙት። አላይም አልሰማም ነው ያለው። በቅርቡ እንኳን ስለ መክተፊያ ታዋቂው ቲክቶከር ጆን ዳንኤል ከእስር ከተፈታበት ጊዜ ጀምሮ በሕይወቱ ውስጥ ያለፈበት ስላለው ከባድ ትግልና ሰዎች ስላሳደሩበት ጫና ሐሳቡን አጋርቷል። ጆን እንደገለጸው ከእስር ከወጣበት ቀን ጀምሮ ሕይወት ፈታኝ እንደሆነችበትና ሰዎችን በከፍተኛ ሁኔታ እንደተነሱበት አልደበቀም። በዚህ ሳምንት ቲክቶክ ላይ ምንም ቪዲዮ ሳልሰራና ላይቭ ሳልገባ ስቀር ስለ እኔ የሚወራው ወሬና አሉባልታ ሁሉ ጸጥ ማለቱን አስተዋልኩ ይላል ጆን። ያኔ ነው ሰዎች ችግር ያላቸው ከእኔ ማንነት ጋር ሳይሆን ከምሠራው ሥራ ጋር መሆኑን የተረዳሁት በማለት አንዳንዶች በበጎ ሥራው ላይ ያላቸውን የተሳሳተ እይታ ተችቷል። የእሱ ሥራ የጎዳና ተዳዳሪዎችን መመገብ፣ ንጹሕ ውሃ ለሌላቸው ማድረስና ቲክቶክ ላይ ከሚሠራው ሥራ ከራሱ ኪስ እየከፈለ ሰብአዊ ድጋፎችን ማድረግ ነው። ይህንን ሁሉ እያደረግኩ እንኳን ሰዎች አሁንም ሊያጠቁኝና እንድወድቅ ሊያዩኝ ይፈልጋሉ ሲል የገጠመውን ከባድ የሥነ ልቦና ፈተና አብራርቷል።
ሆኖም ጆን ይህንን ሁሉ በጎ ሥራ የሚሠራው ከሰዎች ምስጋናን ፈልጎ እንዳልሆነ አስረግጦ ተናግሯል። ይህንን የማደርገው የራሴን በጎ አሻራ ትቼ ማለፍ ስለምፈልግና የረዳሁት ልጅ ነገ ትልቅ ቦታ ሲደርስ ማየት ስለምፈልግ ነው። ከሰዎች ምስጋና አልጠብቅም። ይህንን የማደርገው ለራሴ የሕሊና እርካታ ብዬ ነው በማለት ጠንካራ አቋሙን አጋርቷል።